የከሸፈው የፕሬዝዳንት ኢብራሂም ትራኦሬ ግድያ ሙከራ አነጋጋሪ ሆኗል። የ9 ዓመቱ ሕፃን ጀግንነት የአንድ ሀገር መሪ ሕይወት ሲታደግና ዓለም አቀፉ ሴራ ሲገለጥ ብዙዎችን በግርምት እጃቸውን አፋቸው ላይ ጭነዋልም። ነገሩ እንዲህ ነው። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በአቅራቢያቸው ያደረጉትን የትምህርት ቤት ጉብኝት እንዳጠናቀቁ ወደ ቤተ መንግስቱ ከመመለሳቸው በፊት ባልተጠበቀ ሁኔታ የአካባቢ ገበያ ለመጎብኘት ወሰኑ። ከህዝቡ ጋር መመላለስ ፈልጋለሁ ሲሉም ሹፌራቸውን አሳወቁ። ምንም አይነት የጥበቃ ተሽከርካሪዎች ቡድን፣ ምንም አይነት ቅድመ ማስታወቂያም አይኖርም። ድንገተኛ ጉብኝት ብቻ ሲሉም ቀጭን ትዕዛዝ ሰጡ። የድንገተኛ ውሳኔያቸው ከሚመራቸው ዜጎች ጋር ቀጥተኛ ግንኙነት ለመፍጠር ያላቸውን ፍላጎት የሚያሳይ ነበር። ሁለት ሲቪል የለበሱ የጥበቃ አባላት ካሪምና ባኮ ወደ ገበያው ሲገቡ